ወራህመቱላሂ ወበረካቱ ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ እንግዲህ ጠፍቻለሁ በኮሜንት ሱመያ ጠፍተሽ ያሳሰብሽን ነበር ምናምን እያላችሁኝ ነበር እና ያው አልጠፋም አለውኝ ደህና ነኝ እኔ ያለው አልহামዱሊላህ እና ዛሬ አዲስ ነገር ይዤላችሁ መጥቻለሁ እሱ ምንድነው ወደ ቤቴ ልሄድ ነው ወደ የትኛው ቤቴ ወደ ዲኤምሲ ልሄድ ነው ማለት ነው እውነት ለመናገር ሂጄ ለማየት እየፈለኩ ነበር ቤቴ ምን ላይ ደርሷል ምናምን ለማለት ማለት ነው ያው ቤት ከገዛች እስከምገቡ ተቸኩላላችሁ እና እንግዲህ ሊሄድ ነበር በዚሁ አጋጣሚ ደግሞ ሞላ ነይ ፈልግሻለሁ እንዳቀሪ ብሎኛ ማለት ነው እውነት ለመናገር ሞላ ያው ዛሬ ብቻ አይደለም የሚያወራኝ ሁሌ ያወራኝ ነው ያው ሚዲያ ላይ ባለው ነገር የሰይድና ያንቺ ጉዳይ ምናምን እኔ ብገባበት ምን ይመስልሻል ባስታርቃችሁ ምን ይመስልሻል እንግዲህ ከጣውንትሽ ጋም ያው ላስታርቃችሁ ያለኝ ነበር ማለት ነው እና እንደዛ ያለኝ ነበር ማለት ነው ለማንኛውም ግን ካላስታረኳችሁ ያለ ነው ማለት ነው አንቺና ሳይድን ካላስታረኳችሁ ባክሽን ያለኝ ነበር ግን ለማንኛውም ዛሬ ለምን እንደፈለገኝ አላቀም በጣም ለጥብቅ ጉዳይ ፈልገሻለሁ እውነት ለመናገር ማለት ነው በቃ ከነጋራስ እንት እንደደወለ አጠይቁኝ እንዳቀሪ ያለኝ ነው ለመሄድም አላሳብኩም ነበር ያው ግን ትልቅ ድርጅት ስለሆነ ችግር የለውም ብዬ በኮንፊደንስ እንግዲህ ወላችሁ እህታችሁ ዘና ብዬ እየርኩኝ ነው ማለት ነው ምን እንደተፈጠረ አላቅም እንግዲህ ሞላም እንዳዘጋጀልኝ አብረን ምናየው ይሆናል ማለት ነው ወደ ዲኤምሲ ድርጅት እየርኩኝ ነው ማለት ነው በዛውም ቤቴን ለማየት አስቤያለሁ ማለት ነው ከየርኩ ላይ ቀር ቤቴን ሳላይ አልመለስም ዛሬ ምን ላይ እንደደረሰ ያለው ምናምን እያላችሁኝ ነበር እና ያው አልጠፋም አለውኝ ደህና ነኝ እኔ ያለው አልহামዱሊላህ እና ዛሬ አዲስ ነገር ይዤላችሁ መጥቻለሁ እሱ ምንድነው ወደ ቤቴ ልሄድ ነው ወደ የትኛው ቤቴ ወደ ዲኤምሲ ልሄድ ነው ማለት ነው እውነት ለመናገር ሂጄ ለማየት እየፈለኩ ነበር ቤቴ ምን ላይ ደርሷል ምናምን ለማለት ማለት ነው ያው ቤት ከገዛች እስከምገቡ ተቸኩላላችሁ እና እንግዲህ ሊሄድ ነበር በዚሁ አጋጣሚ ደግሞ ሞላ ነይ ፈልግሻለሁ እንዳቀሪ ብሎኛ ማለት ነው እውነት ለመናገር ሞላ ያው ዛሬ ብቻ አይደለም የሚያወራኝ ሁሌ ያወራኝ ነው ያው ሚዲያ ላይ ባለው ነገር የሰይድና ያንቺ ጉዳይ ምናምን እኔ ብገባበት ምን ይመስልሻል ባስታርቃችሁ ምን ይመስልሻል እንግዲህ ከጣውንትሽ ጋም ያው ላስታርቃችሁ ያለኝ ነበር ማለት ነው እና እንደዛ ያለኝ ነበር ማለት ነው ለማንኛውም ግን ካላስታረኳችሁ ያለ ነው ማለት ነው አንቺና ሳይድን ካላስታረኳችሁ ባክሽን ያለኝ ነበር ግን ለማንኛውም ዛሬ ለምን እንደፈለገኝ አላቀም በጣም ለጥብቅ ጉዳይ ፈልገሻለሁ እውነት ለመናገር ማለት ነው በቃ ከነጋራስ እንት እንደደወለ አጠይቁኝ እንዳቀሪ ያለኝ ነው ለመሄድም አላሳብኩም ነበር ያው ግን ትልቅ ድርጅት ስለሆነ ችግር የለውም ብዬ በኮንፊደንስ እንግዲህ ወላችሁ እህታችሁ ዘና ብዬ እየርኩኝ ነው ማለት ነው ምን እንደተፈጠረ አላቅም እንግዲህ ሞላም እንዳዘጋጀልኝ አብረን ምናየው ይሆናል ማለት ነው ወደ ዲኤምሲ ድርጅት እየርኩኝ ነው ማለት ነው በዛውም ቤቴን ለማየት አስቤያለሁ ማለት ነው ከየርኩ ላይ ቀር ቤቴን ሳላይ አልመለስም ዛሬ ምን ላይ እንደደረሰ ያለው ካየውኝ አሳያችኋለሁ ማለት ነው ከየርኩበት ቦታ ካሜራዬን ይዤ እየርኩኝ ነው እንግዲህ ለማንኛውም እንግዲህ ከሞላ ጋር ተገናኝቼ ምን ይፈጠራል ምን ይለኛል የሚለውን ውስጥ ስንገባ እናያለን አብራችሁኝ ሂዱ ተከተሉኝ እንግዲህ መጨረሻ እዚህ ለማሳያችሁ ድረስ ሰላም አለይኩም እውነት የለም ወላሂ እውነቴን ነው የምልሽ አረ እኔ በዚህ መስኮት ነው ራሴን የምፈጠር ኖ እንደዛ አይደለም ተረጋጊ እሱ በስልክ ነው እየደወለ ይጠይቀኛል እኮ ግን ውስጤ በቃ ማለት በየመታ ነው በጣም እዚህ ነው እንዳታስብ እዚህማ ካለ ያው መጥቷል ልሻለሁ አይደል አልመጣም አይ የምርሸውደኝ እንደው በስልክ በጣም ነው ያወራኸኝ ማለት ያው ከይቅርታ ጋር ግን ጨቀጨከኝ ከማለት በቃ ማለት ከዛ አይተላለፍም አንድ ሰው ብዙ ያወራኸኝ ነበር ግን በጣም ይቅርታ ያው ጨቀጨከኝ የሚለው ቃል ትንሽ ይከብዳል ግን የእንትን ያልከኝ ነበር ማለት ነው ግን ሰይድ የለም እንዳታስብ ሰይድ የለም በአላህ አለ እንዴ ሰይድ ያችን ድስት ይጠርተብኝ እንዳይሆን እሱም በኋላ እናወራለን አንተ የምር ስለደበደብኳት እዚህ ለእውነት ለትርቅ መስሎ ነው እንዴ እንደዛ የሚባል ነገር የለም እዚህ ጋር እኮ ድርጅት ታፕን በቴሌግራም በኢሞን በመናም በእያንዳንዱ ሶሻል ሚዲያ ማግኘት ይችላሉ ግን ያው ታውቃለሽ እዚህ ጋር ቦታ ላይ ቀርሞ የመጣው ነው ሰርቪስ የምንሰጠው ማለት ነው እሺ አሁን ይኸውልህ ሌላ ቦታ ሐሳብ ሄደ ማለት ነው ግን
ምንድነው አሁን ብዙ ሰው ማለት ነው አንዳንድ ሰው እንግዲህ ያው ቢዚ ስለሚሆኑ እነሱ ማለት ነው ካልመለሱላችሁ ቀጥታ ደውላችሁ በቴሌግራም በዋትስአፕ በኢሞ አይደለ ድምጽ ማለት ነው መታችሁ እዚህ ያለውን ነገር በአካል የበለጠ መታችሁ ማየት ትችላላችሁ ማለት ነው ውጪ ያላችሁ ደግሞ እንትኖር በዛሬ ደግሞ እነዚህ ሁለት ልጆች አሉ ስለዚህ ለኔ ብዬ ሳይሆን ለልጆቼ ስል የተሻለው ነው የምመርጠው ለዛ ነው እኔ ብዙ ያው ስታወራኝ ምናምን ነገር ብዙ ጊዜ ቦይስ ታርግልኝ ማልመልስልም ለዛ ነው ዞሮ አሰቢበት እሱንም አውርቻለሁ ችግር የለም እዚህ ጋር አትቀየመኝማ ለምን ሱማዬ ለምን ትቀየምሻለሁ በጣም ወድሽና ማከብርሽ እቴ ስለሆንሽ ስለዚህ እኔም ከማሰብ አንፃር ነው አቃለ ብዙ ሰው ነው የሚለኝ ተወያዩበት አስቡበትና ይሄን ነገር ወደ መፍትሄ ብትገቡ የተሻለ ነው እሱም ከሚዞር በያገሩ ከሚደክም እሷም ጋር ከግጭት ምንም መታተርፉት ከምንተማኝ ይሰጥሻል እንዳታሰቢ እሺ ለማንኛውም እንግዲህ በጣም አመሰግናለሁ ይሄን ይመስል ነበር እንግዲህ እየገዛችሁ እየደወላችሁ በተረፈ ወዳችኋለሁ በያላችሁ በሰላማችሁ ብዝት ይበልልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ